ይሄው ለምሳሌ አሁን ዝም ብለን የሆነ አቧራ ነገር እናስነካው ተመልከተው ልብሱ የት ነው ያለው እዚቹ ጋር አይደለም አቧራውስ እዚቹ አይደለም ልክ በመመታው ሰዓት ላይ ልብሱ ወደ ኋላ ሲሄድ እዚህ ላይ ያለው አቧራ ደግሞ ይቃወማል ወደ ኋላ ሊድም ይላል ያኔ ቦነነ ይባላል አይቷል አልሄድም ሲል ቦነነ ይባላል this is also one of the example of inertia what does mean inertia ዝም ብላችሁ በአማርኛ መፍዘዝ ሲባል it needs a force አንድ ቦታ ላይ የሆነ ነገር ለመጀመር ኤክስተርናል ፎርስ ካስፈለገ ያ ነገር ፈዛዛ ነው ይባላል በፊዚክስ አንድ ቦዲ ያለበትን ሞሽን ላለመቀየር የሚያደርገውን ተቃውሞ we call it inertia ኢንን ሞሽን ላይ ብቻ እናነሳዋለን እንጂ ሪያሊቲ ህይወታችን ላይ ብንገባ ለውጥን ሰውነታችን ቶሎ አይቀበለውም መልካምም ቢሆን መጥፎም ቢሆን ሬዚስት ያደርጋል for example አንድ መኪና ወደፊት እየሄደ ድንገት ፍሬም ቢስ ሰውነታችሁ ወዴት ይላል ወደፊት ለምን መኪናው ወደፊት ሲሄድ እናንተ ወዴት ነው የምትሄዱት አብራችሁ ወደፊት አይደለም ልክ መኪናው ፍሬም ሲስ ሰውነታችሁ አይ አልቆምም ካልወጣው ብሎ ወደፊት ይላል ቀድሞ ወደፊት ይሄዳል ነበር ስለዚህ ልክ መኪናው ሲቆም ሰውነታችሁ ያንን ለውጥ ይቃወምና ወደፊት ካልሄድኩኝ ይላል ኢነርሻ አንደኛ ሁለተኛ ምናልባት መኪናው ቆሟል ድንገት ቢነሳ ሰውነታችሁ ወዴት ይላል ወደ ኋላ ነው የሚለው ለምን ልክ መኪናው ወደፊት ሲል ሰውነታችሁ ይላል አይ ቀድም የነበርኩበት ቦታ ካልቆምኩኝ ብሎ ወደ ኋላ ይቃወማል ማለት ነው እሺ መኪናው ድንገት እንደዚህ ይሄድ ድንገት ቢታጠፍስ ሰውነታችሁ ወዴት ነው የሚለው ወደ ጎን ለምንድን ነው ወደዚህ ሰውነታችሁ ጥፍ የሚለው ቀድም እንዲቀጥላችሁ አልነበር የመጣችሁት ሰውነታችሁ አይ እንደቀድሙ ካልሄድኩኝ ብሎ የሚቃወምበት አቅም ማለት ነው ሁሉም ቦዲ ኢነርሻ አለው ሁሉም ቦዲዎች ኢነርሻ አላቸው ከተባለ የአንድ ቦዲ ኢነርሻ ዲፔንድ የሚሆነው ማሱ ላይ ነው which means ቦዲው ማሱ በጨመረ ቁጥር ኢነርሻውን በዛው ልክ እየጨመረ ይሄዳል